ለዚህ ፎቶ ከ10 ስንት ይገባዋል? እኔ ለዚህ ፎቶ 10 ከ10 ሰጥቼዋለሁ። በቃ ያለው ነገር በጣም አሪፍ ነው። ፍናን ህድሩ ይሄ ምርጥ ፎቶዋ ነውና የተጠቀመችው እጇን አያያዟ አዩት፣ ጉንጯ ላይ እንዴት እንደያዘችው በቃ ላይክ ያምራል። የሆነ ብርድ ቦታ የተነሳች ይመስላልና ኳላ ያለው ባክግራውንድም አሳምሮታል። በቃ ኢስ ፐርፌክት ያምራል። ፍናን ህድሩ የመጀመሪያ ፎቶ ነው። ሁለተኛ ፎቶ ደግሞ እስቲ እንመልከት። ይሄ ሃናን ታሪክ ናት። ሃናን ታሪክ ከላይ ያረገችው ምንድነው? ጭንቅላቷ ላይ ያረገችው አልገባንም። መሶብ መስላለች። ገባችሁ? በቃ መሶብ ነው ግን ያምራል። የፊቷ ጥራት ምናምን ያምራል። ሜካፕ በመጠኑ ነው ያለው እዚህ ላይ። እዚህ ጋር ያሉ ሰዎችን ያቸው እነዚህም ያው የፎቶ አድማቂ ናቸው። ኢስ ፐርፌክት ያምራል። ወደነዋል። ይህቺ ደግሞ እንደ የኮሪደር ልማት ላይ ያለች ናት። ቦሌ አካባቢ ይመስላል ፎቶና ግን ያምራል። በቃ ሜካፕ የለውም፣ አሪፍ ነው። ይህም በጣም ፐርፌክት የሆነ ፎቶ ነው። በቃ አልተጋነንም። የእጁ ሰዓት ያለው ያምራል። ኮፍያው ያምራል። ቲሸርቱና ኮፍያው አንድ አይነት ብራንድ ነው። ስሙን አንብቡት። አንድ አይነት ብራንድ ነው። ፐርፌክት በጣም ያምራልና ወደነዋል። ይህም ፎቶ ኳላ ያለው ግሪን ቦታ ነው። እዚህ ሀገር አይመስልም ግን ያምራል። በቃ በጣም አሪፍ ነው። እንቺን ደግሞ ብዙ ፊልሞች ላይ እናውቃታለን እና ምን አይነት አቀማመጥ ነው! በቃ ላይክ በቃ ምንም ልታወጡለት የማትችሉት ፎቶ ነው። ሉክዋ፣ አስተያየቷ በጣም ያምራል። በቃ ጃኬቱ ያምራል፣ ከከለሯ ጋር ሄዷል። የካሜራ አንግሉ በጣም ያምራል እና ለዛሬ ያለን የፎቶ ሪቪው ይሄን ይመስላል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮ እና በሌላ አርቲስቶች እስከምንገናኝ ሬት እስከምናደርጋቸው ሰላም ሁኑ። ሰብስክራይብ ማድረጉን አይርሱ።